በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። በምድርም ላይ ባለው አፈር እግዚአብሔር ድንቅ ሥራውን አሰፈረ። ወሰን በሌለው እንክብካቤ የሰውን ቅርጽ ሠራ። ለመፍጠር በተዘጋጁ እጆች በዓላማ የተፈጠረ መልክን አዘጋጅ። በፊቱም የሕይወት እስትንፋስን እፍ አለበት። ሰውም ሕያው ነፍስ ያለው ሆነ። አፈሩ ሕያው ሆነ። ሙቀት በሰውነት ውስጥ ፈሰሰ። ዓይኖቹም ተከፈተ። ለመጀመሪያም ጊዜ ዓለምን አየ። እግዚአብሔርም ስሙን አዳም ብሎ ጠራው። የሰው ልጅ ዘር ታሪክም እንዲህ ተጀመረ። እግዚአብሔር አምላክም በኤዶም በስተ ምስራቅ ገነትን ተከለ። የፈጠረውንም ሰው በዚያ ኖረ። የንጹህ ፍጹምነት የአትክልት ስፍራ ኤደን ጥቅጥቅ ባሉና በሚያማምሩ ዛፎች ያሸበረቀ በፀሐይ ብርሃን ውስጥ የሚያበሩ ወርቃማ የወይራ ፍራፍሬዎችና ወንዞች ይገኛሉ። በአበቦችና በበሰሉ ፍሬዎች ጠረን አየሩ የታወደ። እንስሳቶችም ከአዳም አጠገብ በነጻነት ይንሸራሸሩ ነበር። ኃያሉ አንበሳም ከየዋህ በግ ጋር ካጠገቡ ይውል ነበር። ደማቅ ቀለም ያላቸው ወፎች ይበራሉ። ፍርሃት የለም፣ ሐዘን የለም፣ ሞት የለም፣ ደስታ ብቻ። በዚህ በገነት ውስጥም ሁለት ዛፎች ነበሩ። የመጀመሪያው የሕይወት ዛፍ ስሩ ጠልቆ ነበር፣ ቅጠሎቹም አልደረቁም፣ ፍሬው በወርቃማ ብርሃን ያበራል። ሁለተኛው ደግሞ የመልካምና የክፋት ዕውቀት ዛፍ ነበር። የዛፉ ቅርፊት ጠቆር ያለና እየበለጸገ ፍሬው ቀይ የሆነና ምስጢሮችን እንደያዘ የሚያበራ ነበር። እግዚአብሔር አምላክም አዳምን እንዲህ ብሎ አዘዘው፣ በገነት ካለው ዛፍ ሁሉ ብላ፣ ነገር ግን መልካምንና ክፉን ከሚያሳየውና ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ። አዳምም እግዚአብሔር የፈጠራቸውን ፍጥረታት ስም እየጠራ በአትክልቱ ስፍራ ተመላለሰ። ወፎች በአየር ላይ ሲጨፍሩ፣ የአንበሶች መንጋ፣ ሚዳቆችና የሜዳ አህዮች ሲዘሉ ተመለከተ። ነገር ግን እንደርሱ ያለ ማንንም አላየም። የልቡንና የውስጡን የሚካፈል ማንም አልነበር። በዚህ በሚያምረው የአትክልት ስፍራ ብቸኝነት ተሰማ። እግዚአብሔርም የአዳምን ናፍቆት አየ። እግዚአብሔር አምላክም አለ፣ ሰው ብቻውን ይኖር ዘንድ መልካም አይደለም፣ የሚረዳውን ጓደኛ እንፍጠርለት እንጂ። የሚስማማውንም ረዳት ሊፈጥር በአዳም ላይ እንቅልፍን አመጣ። አንቀላፋ። ከጎኑ አጥንቶች አንድ አጥንትን ወስዶ ስፍራውን በሥጋ ሞላ። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። ያን ጊዜም አዳም አለ፣ ይህች አጥንት ከአጥንቴ ናት፣ ሥጋዋም ከሥጋዬ ናት። እርሷ ከባሏ ተገኝታለችና ሚስት ትሁነኝ። ስለዚህ ሰው አባቱንና እናቱን ይተዋል፣ ሚስቱንም ይከተላል፣ ሁለቱም አንድ ሥጋ ይሆናሉ። አዳምና ሚስቱም ራቁታቸውን ነበሩ፣ አይተፋፈሩም ነበር። ነገር ግን ከገነቱ ውበት ባሻገር አንድ ነገር ይታያል። ከዕለታት አንድ ቀንም ሔዋን በአትክልቱ ስፍራ ስትዞር ከተከለከለው ዛፍ ላይ ደረሰች። እባብም እግዚአብሔር አምላክ ከፈጠራቸው ከምድር አራዊት ሁሉ ይልቅ ተንኮለኛ ነበር። ፍሬው እንደተወለወለ ድንጋይ አብረቅርቆ በዝግታ ከሚወዛወዘው ቅርንጫፎች ውስጥ አንድ ድምፅ በሹክሹክታ ተናገረ። እግዚአብሔር በገነት ካለው ዛፍ ሁሉ አትብሉ ያላችሁ ለምንድን ነው አላት። ሴቲቱም ለእባቡ አለችው፣ በገነት መካከል ካለው ከሚያፈራው ዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ፣ እንዳትሞቱ ከእርሱ አትብሉ፣ አትንኩትም። እባቡም ለሴቲቱ አላት፣ ሞትን አትሞቱም። ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር እንደምትሆኑ መልካምንና ክፉን እንደምታውቁ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፉን ለመብላት ያማረ እንደሆነ ለዓይንም ለማየት እንደሚያስጎመጅ መልካምንም እንደሚያሳውቅ ባየች ጊዜ ከፍሬው ወሰደችና በላች፣ ለባሏም ደግሞ ሰጠችው። እሱም ከሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ ራቁታቸውንም እንደሆኑ አወቁ፣ አፈሩም። በቅጽበት ሁሉ ነገር ተለወጠ፣ በዙሪያቸው ያለው ዓለም ደበዘዘ። እግዚአብሔር አምላክም አዳምን ጠርቶ አዳም ወዴት አለህ አለ። አዳምም አለ፣ በገነት ስትመላለስ ድምፅን ሰማሁ፣ ራቁቴንም ስለሆንኩ ፈራሁ፣ ተሸሸኩ። እግዚአብሔርም አለ፣ ራቁትን እንደሆንክ ማን ነገረ? ከእርሱ እንዳትበላ ካዘዝኩ ዛፍ በውኑ በላህን? አዳምም አለ፣ ከእኔ ጋር እንድትሆን የሰጠኝ ሴት እርሷ ከዛፉ ሰጠችኝና በላሁ።
እግዚአብሔር አምላክም ሴቲቱን ይህን ለምን አደረግሽ አለች። ሴቲቱም አለች እባብ አሳተኝና በላው። እግዚአብሔር አምላክም እባቡን አለው ይህን ስላደረግ ከእንስሳት ሁሉ ከምድር አራዊትም ሁሉ ተለይተ አንተ የተረገምኩ በደረትህና በሆድህም ትሄዳለህ፣ በሕይወት ዘመን ሁሉ አፈርን ትበላለህ። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትነድፋለህ። ለሴቲቱም እግዚአብሔር አላት ጭንቅሽን እጅግ አበዛዋለሁ፣ በጭንቅ ትወልጃለሽ። ከወለድሽም በኋላ ፈቃድሽ ወደ ባልሽ ይሆናል፣ እርሱም ይገዛሻል። እግዚአብሔርም አዳምን አለ የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝሁ ከዚያ ዛፍን በልተሃልና ምድር በሥራህ የተረገመች ትሁን። በሕይወት ዘመንም ሁሉ በድካም ከእርሷ ትበላለህ፣ እሾህንና አሜከላን ታበቅልባለህ፣ የምድርንም ቡቃያ ትበላለህ። ወደ መጣበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈር ትመለሳለህና። ሆኖም በፍርድ ውስጥ እንኳን የእግዚአብሔር ምሕረት ጸንቶ ቀረ። የቁርበትን ልብስ አደረገላቸው አለበሳቸው። በዚህ የስደት ጊዜም የገነት ደጆች በኪሩቤል የእሳት ሰይፍ ተዘጋ። አዳምና ሔዋንም በውጭ ቆመው ያጡትን ወደ ኋላ ተመለከቱ። አሁን አየሩ ቀዝቃዛ፣ በእግራቸው ስር ያለው መሬት ሸካራ ሆኗል። ሐዘን በልባቸው ከብዷል። ወደማያውቁት ቦታ ሲሄዱ ግን ከተስፋ መቁረጥ ይልቅ ቃል ኪዳንን ተሸከሙ። አንድ ቀን እርግማናቸውን የሚሸከም የኃጢአትንና የሞትን ሰንሰለት የሚሰብር ወደ ሕይወት መንገድ የሚመለሱበት ያ አዳኝ ይመጣል። የሰው ልጅ ታሪክም እንዲሁ ተጀመረ። የስብራት ታሪክ፣ የማጣት፣ የትግል፣ የህመም፣ የመንከራተት ግን ደግሞ የተስፋ ታሪክ። ምክንያቱም በጨለማ ጊዜ እንኳን እግዚአብሔር አልተወንምና።